እንዲህ ነው እንግዲህ መተትም ሲላክ ዛሩም ሲኖር በሕይወታችን ምንም እንዳይኖር ነው የሚያደቀን ባዶ እንድንሆን። ችግሩ ካደቀቀን በኋላ ነው ምንነቃው። ምንጸልየው ካደቀቀን በኋላ ከጨረሰን በኋላ ነው ነቅተን ለመዋጋት የምንጀምረው ለመጸለይ የምንጀምረው። ሳያደቀን ገና በልጅነታችን ገና በማለዳ ነቅተን እሱ መዋጋት እየቻልን ነገር ግን እኔ ጋር ሰይጣን አይደርስም፣ እኔ ጋር አጋንንት ምን ይሰራል፣ እኔ ቤተክርስቲያን ሳሚ፣ እኔ አስቀዳሽ እያልን እንዲሁ እየፎከርን ኖርና ካደቀቅን በኋላ ከጨረሰን በኋላ መጨረሻ በማታ በምሽት በጨለማ ጊዜው እንነቃለን። ከዛ በኋላ መቀጥቀጥ ምን ጀምረው ውጣ አትውጣ ምንታገለው የዛን ጊዜ ነው። ነገሮችን ከጨረሰ በኋላ በምሽታ ካደቀቀን በኋላ ካወደመን በኋላ ነው። ብዙዎቻችን ከወደምን በኋላ ነው የነቃ ነው። ሰይጣን ካወደመን በኋላ ነው የነቃን። ብዙዎቻችን መተቱ ካደቀቀን በኋላ ዛሩ ካጠፋን በኋላ አይነ ጥላው ቡዳው ካወደሙን በኋላ ነው የነቃን። ብዙዎቻችን ከወደመ በኋላ ብንነቃ እሱ አውድሟል። አውድሞ ጨርሶ እኛ ብንነቃ ምን ትርጉም አለው? ስለዚህ ዛሬ ነው ሳንወድም እየወደምንም ከሆነ ከወደምንም ደግሞ የእግዚአብሔርን ምሕረትና ቸርነት እያሰብን በመጸለይና ያወደመንን ሰይጣን አጋንንት በመቁጠራ እኛ በተራችን እያደቀቅነውና እያወደምነው ማሸነፍ ይገባናል። ስለዚህ ወገኖቼ ነገር የባሰ ጥፋት መንፈሱ እንዳያጠፋ ዛሬ ልንተጋ ልንበረታ ይገባል። በመንፈሳዊ ሕይወት በጠላት ላይ ልንነቃ ይገባል። ክርስቲያኖች ልንሆን ይገባል። ልንጸልይ ይገባል። እግዚአብሔር ልንመስል ይገባል። ከክፉ መንፈስ ነፃ የምንወጣው ክፉ መንፈስ እንቃወመው ነው። እዚህ ሳይጨልም ሳይመሽ በጊዜና በማለዳ በጧት በለጋ ጊዜ መንፈሱ በጣም ሳይንሰራፋ ሳይሰራጭ መቀጥቀጥ ይገባናል። እንዲህ ካደረግን ከመድቀቅ ከመውደም እንድናለን፣ በሰላም መኖር እንችላለን። ስለዚህ መንቃት ዛሬ ነው። ነቅተን ጠላታችንን በጸሎት በስግደት በቅጥቀጣ በጾም በቁርባን እንቀጥቅጠው እናሸንፈው። ከእግዚአብሔር ጋር እንሆናለን። እሱ ስንዋጋ እግዚአብሔርን እንይዛለን፣ ወደ እግዚአብሔር እንጠጋለን። ጥሩ ነገር ሰይጣን አለ መከራ አለ ብለን ስንተጋ ሳናውቀው የእግዚአብሔርን በረከት እናገኛለን። ከእግዚአብሔር ጋር እንሆናለን። ምንም በሕይወታችን እኮ ባይኖር አንጸልይም። ምንም በሕይወታችን ባይኖር አንሰግድም። አሁን ችግር ስላለ እኮ ነው የምንጸልየው። የመጣኖች ስለተቸገር ነው። ባንቸገር ድራሻችን ነበር የሚጠፋው። አይደለም እንኳን ልንመጣ ሲሞላልን እግዚአብሔርን አናስበው። በሰርግ ጊዜ አናስበው፣ በለቅሶ ጊዜ እናስባለን። ስናገባ ኃይሎ ጋር እያለን እናገባና እግዚአብሔርን ረስተን በጭፈራ ገብተን እግዚአብሔርን ትተን ከዛ በኋላ ስንፋታ ለምን እግዚአብሔር እንዲህ አይነት እንድፋታ አደረከኝ እንላለን። በደስታው ጊዜ ረስተነው በሐዘን በለቅሶ ጊዜ ቀብር ስንመጣ ውይ እግዚአብሔር ኧረ እባክህ እባክህ እንደው ማረኝ እኔንም ከእንዲህ አይነት ነገር ጠብቀኝ እንላለን። ሞት ለማንም አይቀርም፣ ግን ጠብቀኝ እንላለን። በሰላሙ ጊዜ እኮ አናስበው እግዚአብሔርን፣ በመልካሙ ጊዜ አናስበው። በሞላልን ጊዜ አላሰብነው እግዚአብሔር በጎዶሎ ቀን እናስባለን። ሞልቶልን ገንዘብ እጃችን ኖሮን አስራታ ሳናስገባ ለእግዚአብሔር ገንዘቡ ሲጠፋ ምን ነው ተቸገርኩ አንተ የለህም እንዴ እንላለን። መበሳጨት ማማረር እንጀምራለን። በደህናው ጊዜ ያሰጠነው ለእግዚአብሔር ጊዜያችንን ነገራችንን ሳንሰጠው ለምን ተውከኝ እንለዋለን የሆነ ነገር ስናጣ። ስለዚህ ከዚህ ሁሉ እግዚአብሔርን በዘመናችን ሁሉ እናመስግነው። ከልጅነታችን እስከ ሽምግልናችን አምላካችንና ፈጣሪያችንን እናስበው። ወገኖቼ የምናስብ ከሆነ ምንበረታ ከሆነ ሁልጊዜ በአሸናፊነት እንኖራለን። ክርስቲያን አሸናፊ ነው እንጂ ተሸናፊ አይደለም። አሁን ተሸነፍን፣ ማንም ይገዛን ስለተሸነፍን ነው። የወደቅነው ስለተሸነፍን ነው። የተሸነፍነው ደግሞ ከእግዚአብሔር መንግሥት ስለተለየን ነው። ከጸሎት ስለተለየን፣ ከስግደት ስለተለየን ተንበርክከን አንወጣ። አንድ እንኳን ተንበርክከን ጸልየን ሰግደን እግዚአብሔር ወይ ቀኔን ባርክልኝ፣ ሕይወቴን አቅናልኝ፣ መንገዴን የሰላም አድርግልኝ፣ ስራዬን ባርክልኝ ብለን ብንወጣ እግዚአብሔር አምላክ
ተንበክከን ቀናችን የጀመርንለት ፈጣሪ እግዚአብሔር ነገራችንን ሊያስተካክልልናል፣ ነገራችንን ያሳምርናል፣ ስራችንን ይባርክልናል። ማታም ደግሞ እንዲሁ ስንገባ ሰላም ያዋልከኝ እግዚአብሔር ወይ አመሰግናለሁ፣ አመልክሃለሁ፣ ሌሊቱን ደግሞ በሰላም ጠብቀኝ፣ በሰላም አሳድረኝ፣ ጠላቴን ደምስስልኝ ስንል ሌሊታችንም እንቅልፋችን የሰላም ይሆናል። ቅዠትም አያስቸግረን፣ ክፉ መንፈስም በህልም አይጣሉንም። ስለዚህ በመንበርከክ ቀናችንን ጀምረን በመንበርከክ ቀናችንን ጨርስ። የዚህን ጊዜ ነው በሰላም የምንኖረው። ጠላታችን የሚወድቀው በፉከራ አይወድቅም፣ በሽለላ አይወድቅም። ይሄ የአድዋ ጦርነት አይደለም። በፉከራ በሽለላ አይወድቅም ሰይጣን የሚወድቀው በትህትና፣ በፍቅር፣ በጾም፣ በጸሎት፣ በስግደት፣ በንጹህ ልብ በመዋጋት ነው እንጂ አገልጋይ ነኝ እንትን ነኝ እያልን አንፎክር እንጂ ፉከራ የለም። መንፈሳዊ ነገር ላይ ፉከራ የለም። መንፈሳዊ ነገር ላይ ያለው በተግባር መኖር ብቻ ነው።